እሺ ሰላም ጤና ይስጥልኝ። እኔ ሊዮ ሚዲያ ላብ ነኝ። ዛሬ የማሳያችሁ አምስቱን አይነት መንገዶች በዩቲዩብ በቀላሉ በ10 እና በ15 ቀን ውስጥ ሞኔታይዝ ተደርጋችሁ ወደ ክፍያ የምትገቡባቸው መንገዶች ነው። ከዛ በተጨማሪ ቪዲዮዎችን የምለቋቸው ቪዲዮዎች እንዴት ብሎ ቫይራል እንደሚወጡ፣ ቲክቶክ እንዴት ወደ ሰዎች እንደሚረጭላችሁ የማሳያቸው አምስት አይነት መንገዶችን ነው። የመጀመሪያው ምንድነው? ይህን ቪዲዮ እስከመጨረሻው ተከታተሉት። ዩቲዩብ ያልጀመራችሁ እንድትጀምሩ፣ ከጀመራችሁ በኋላም እንዴት አድርጋችሁ ማሳደግ እንደምትችሉ እያንዳንዱ ነገር በዲቴል በደንብ አስረዳችኋለሁ። ስለዚህ እስከመጨረሻው ተከታተሉኝ። ይሄን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት፣ ቪዲዮውን ዳውንሎድ አድርጉት፣ ይጠቅማችኋል። በጣም ለምትወዱ ጓደኛችሁ ደግሞ ሼር አድርጉለት፣ ኮሜንት ላይ ተሳተፉ። ምን አይነት ኒች ላይ መስራት እንደምትፈልጉ ኮሜንት ላይ መሳተፍ ትችላላችሁ። ቀጥታ ወደ ቪዲዮ ነው የምንሄደው፣ ተከታተሉ። ሰላም በድጋሚ ሊዮ ሚዲያ ላብ ነኝ። ዛሬ የማሳያችሁ አምስት አይነት መንገዶች በዩቲዩብ እንዴት ብላችሁ በ10 እና በ15 ቀን ውስጥ አካውንታችሁ ሞኔታይዝ እንደምታደርጉት፣ ክፍያ እንደምታስጀምሩለትና ቪዲዮአችሁ እንዴት ቫይራል እንደምታወጡ ስቴፕ ባይ ስቴፕ ነግራችኋለሁ። የመጀመሪያው ምንድነው የሚሆነው? የመረጣችሁት ኒች ይኖራል። ለዛ ኒች ቢያንስ የኮንሲስታንሲ ዩቲዩብ ላይ ቫይራል አያወጣም ወይም አካውንታችሁ ሞኔታይዝ እንድታደርጉ አይረዳችሁም። ስለዚህ ምንድነው ማድረግ ያለባችሁ? የመጀመሪያው ስቴፕ ሊሆን የሚችለው ለመረጣችሁት ኒች በቂ የሆነ ስትሮንግ የሆኑ 4 ወይ 5 ስክሪፕቶች መጻፍ ነው። እነዛን ስክሪፕቶች ቀጥታ ወደ ቪዲዮ መቀየር ነው። ስለዚህ የመረጣችሁት ኒች ምንም ይሁን፣ ለዛ ኒች ግን ቤስት የሚባሉ ስትሮንግ የሆኑ ከ4 ወይም 5 ስክሪፕቶችን ጻፉላችሁ። የመጀመሪያ ስራችሁ መሆን ያለበት ይሄ ነው። እነዛን ስክሪፕቶች እንዴት እንጽፋለን ካላችሁ፣ ከዚህ በፊት የሰራሁት ቪዲዮ አለ። ኒች እንዴት እንደምትመርጡ፣ ስክሪፕት እንዴት አድርጋችሁ መጻፍ እንደምትችሉ ከዚህ በፊት የለቀኩ ቪዲዮ አለ። እሱን ማየት ትችላላችሁ። እንደ ሃይላይት እንደሆናችሁ ግን ምንድነው አሁን ላይ ዘመኑ በጣም የረቀቀ ስለሆነ ሁሉን ነገር ኤአይ ስለሚሰራው እነ ጀሚኒን እነ ቻት ጂፒቲን እየተጠቀማችሁ ስክሪፕት መጻፍ ትችላላችሁ። ለምሳሌ እኔ እንደምታዩት ሊዮ ሚዲያ ላብ ነው። በዚህ ሊዮ ሚዲያ ላብ ቴክኖሎጂ ነክ ነገሮችን፣ ሶፍትዌር ትሬኒንጎችን እና ኤአይ ሞኔታይዜሽኖችን አስተምርበታለሁ። እነዚህን ሐሳቦች ሞር የማመጣቸው ከጀሚኒ እና ከቻት ጂፒቲ ነው። ቻት ጂፒቲ እና ጀሚኒን በደንብ ከተጠቀማችሁበት ስትሮንግ የሆኑ ከረንት ኢሹ የሆኑ ወይም ትሬንድ የሆኑ ስክሪፕቶችን ጽፎ ይሰጣችኋል። እነዛን ስክሪፕቶች የመጀመሪያው በበቂ ሁኔታ ማዘጋጀት ነው የእናንተ ስራ ሊሆን የሚችለው። እነዛን ስክሪፕቶች በስርዓት ማዘጋጀት፣ ስክሪፕቶችን ደግሞ ቪዲዮ ከማድረጋችሁ በፊት እነዛን ስክሪፕቶች በደንብ ማጥናት ይጠበቅባችኋል። ማጥናት ይሄ የመጀመሪያው ስቴፕ ነው። ኒች መምረጥ፣ እናንተ ጋር ፊት ያደርግ የሚችለው ኒች መምረጥ፣ ያን ኦልሬዲ መርጣችኋል። በተለይ ቻናል ክሬት ያደርጋችሁ ሰዎች 10-20 ቪዲዮ አፕሎድ ከማድረግ በፊት ለነዛ ኒቾች በቂ የሆነ ስክሪፕት አዘጋጁ። ይሄ የመጀመሪያው ስቴፕ ነው። በቂ ስክሪፕት አዘጋጁ። ያን ስክሪፕት ደግሞ በአሪፍ ስልክ ወይም በአሪፍ ካሜራ ከዛ በጥሩ ድምጽ ጥራት መቅረጽ መቻል አለባችሁ ማለት ነው። ይሄ የመጀመሪያው ስቴፕ መሆን አለበት። ስለዚህ እንደዚህ አድርገው የአብዛኛዎቹ ኢትዮጵያ ላይ የአብዛኛዎቹ ዩቲዩበሮች ችግር ይሄ ነው። ዩቲዩበሮች ብዙ ጊዜ ይመስላችኋል ኮንሲስታንት ነው የሚመስላችሁ። ኮንሲስታንት ማለት ይሄ አይደለም። ኮንሲስታንት ማለት 10-20 ቪዲዮ አፕሎድ ማድረግ አይደለም። ጥራት ያላቸውና የተሻሉ ቪዲዮዎችን አፕሎድ ማድረግ ነው። ይሄን ደግሞ ኢትዮጵያ ላይ ስኬታማ የሆኑ ዩቲዩበሮችን ቼክ ማድረግ ትችላላችሁ። በጣም ብዙ ሰክሰስፉል የሆኑ ዩቲዩበሮች አሉ። እነሱን ቼክ አድርጓቸው። እነ ዳውላ አካዳሚ ያሉ ብዙ ፖድካስቶች አሉ። እነዛ የማህበረሰቡን አይምሮ የመያዝ አቅም ይኖራቸዋል። ስክሪፕት ስላችሁ ምንድነው? ከዛ በተጨማሪ ደግሞ ከስክሪፕት ላይ አንድ እንደ ቲፕ የምነግራችሁ ነገር ምንድነው? ሁክ የምትባላለች ቢያንስ ቪዲዮአችሁ እስከ 30 ሰከንድ ያለችዋ ድረስ ያለችዋ ሁኳ ሰዎችን መያዝ መቻል አለባት። ያቺ የምትለቋት የቪዲዮአችሁ ዋና መሰረታዊ ነገር ምንድነው? እስከ 30 ሰከንድ ያለችው ቪዲዮ የሰውን አቴንሽን መያዝ መቻል አለባት። ያቺ የሰውን አቴንሽን ከያዘ ሰዎች ቪዲዮአችሁን በቀላሉ ያዩታል ማለት ነው። ሰዎች ቪዲዮአችሁን አዩት ማለት ዩቲዩብ የሚያየው ምንድነው? ይሄ ቪዲዮ ጠቃሚ ነው የሚል ያለ ወደ ተለያዩ ሰዎች ዩቲዩብ ራሱ ያሰራጭላችኋል። ስለዚህ የመጀመሪያ ደረጃ እንደምታደርጉት ማለት ነው የምንለቁትን ቪዲዮ ወይም የምንለቁትን ቻናላችሁ ላይ የምንለቁትን ቪዲዮ በጣም የተሻለ ስትሮንግ የሆነ ከ4 እስከ 5 ስክሪፕቶችን ማዘጋጀት ነው የሚሆነው ማለት ነው። ሁለተኛው ምንድነው? የዩቲዩብ ቻናላችሁን በተለያዩ ፕላትፎርሞች ፕሮሞት ማድረግ ነው። ለምሳሌ ምን አለ? ፌስቡክ አለ፣ ኢንስታግራም አለ፣ ቲክቶክ አለ፣ ቴሌግራም አለ። በእነዚህ ሶሻል ሚዲያዎች ፕሮሞት ማድረግ ነው። እንዴት ነው የምናደርገው ካላችሁ፣ ለምሳሌ ዩቲዩብ ላይ ፖስት ካደረጋችሁ ቪዲዮ ላይ ምን እንደምታደርጉት እየቆረጣችሁ የ1 ደቂቃ የ2 ደቂቃ የ50 ሰከንድ ቪዲዮዎችን
ወደ ተለያዩ ፕላትፎርሞች ትለቃላችሁ። ለምሳሌ ቲክቶክ ላይ ትለቁታላችሁ። ያችን የምንለቋ ግን ምን መሆን አለባት? ሁክ መሆን አለባት። ሰዎችን አቴንሽን ልትይዝ የምችል ቪዲዮ መሆን አለባት። ያችን ቪዲዮ ሰዎች አይተው እንደምታደርጉት ሊንካችሁን ታያይዙና ሙሉ ቪዲዮ ለማየት ወደ ዩቲዩብ ግቡ ነው የምትሏቸው። ሰው ኢንቫይት ታደርጓቸዋላችሁ ማለት ነው። ከዛ መካከል ለምሳሌ ቲክቶክ ላይ ለቃችሁት እንደው በቀላሉ 5000 ሰው ቢያይላችሁ ከ5000 ሰው ቢያንስ 1000 ሰው ከዛ ከቲክቶክ አይቶ ቪዲዮአችሁን ለመጨረስ ወደ ዩቲዩብ ገባ ማለት አንድ ሰው አየው ማለት በጣም ትልቅ ነገር ነው። አንድ ሰው ለምሳሌ 500 ሰብስክራይብ ሊያደርጋችሁ ይችላል። አንድ ሰው ቪዲዮአችሁን ሲያይ ዋች አወሩ ይጨምራል። ስለዚህ አንድ ሰብስክራይበር እና 4000 ዋች አወር በ10 ቀን ውስጥ አገኛችሁ ማለት ነው። ሰው ሞኔታይዝ ይደረጋል አካውንታችሁ። ስለዚህ ይሄ የመጀመሪያ ደረጃ። ሁለተኛ የመጀመሪያው ምንድን ነው ያልኳችሁ? ስትሮንግ የሆነ ስክሪፕት ማዘጋጀት ነው። ሁለተኛው ምንድነው? ፕሮሞት ማድረግ ነው። ወደ ተለያዩ ሶሻል ሚዲያ ዩቲዩባችሁን ፕሮሞት ማድረግ። ከዚህ በተጨማሪ እንደ ቲፕ የሚሰጣችሁ ምንድነው? ዩቲዩብ ሾርቶችን መስራት ነው። ዩቲዩብ ላይ ሾርቶችን መስራት መቻል አለባችሁ። እነዛ ሾርቶች ምንድነው? ዋች አወራችሁን ይሄን ያክል ላይ ጨምሩ ይችላሉ፣ ግን ቻናላችሁን ፕሮሞት ያደርጉላችኋል። ሁለተኛ ይሄን ተጠቀሙ። ፕሮሞሽን ላይ በደንብ መስራት አለባችሁ። ዩቲዩብ ቻናላችሁን በደንብ ፕሮሞት በቃ ፕላትፎርሞች አሁን ምቹ ስለሆኑ ብዬ ነው። እያንዳንዱ ፕላትፎርም አሁን ምቹ ነው። ኢንስታግራም ምቹ ነው። ቲክቶክ በተለይ በጣም ምቹ ነው። ፌስቡክ ምቹ ነው። ሰው እነዚህ ሶሻል ሚዲያዎች ላይ ቻናላችሁን ፕሮሞት አድርጉት በትንሽ ጊዜ ውስጥ ማለት ነው። ይህን ማድረግ አለባችሁ። ሶስተኛ ቢውልድ ቲም ነው። ቲም መመስረት አለባችሁ። ይሄ ኢትዮጵያ ላይ እንደምቀኝነት እንዳታዩት አብሮ ተያይዞ ስለማደግ ስለሆነ ስለዚህ ቢያንስ ከ1 እስከ 2000 ያላችሁ ዩቲዩበሮች ወይም ዩቲዩብ ለመጀመሪያ ያሰባችሁ ሰዎች ግሩፕ መስረቱ። ግሩፕ ለመመስረት ቴሌግራም በጣም ምቹ ፕላትፎርም ነው። ስለዚህ ቴሌግራም ላይ አንድ ግሩፕ ክሬት ታደርጋላችሁ። እኔ ሲስተሙን ነው የምነግራችሁ። እነዛ ግሩፖች ቢያንስ ምንድነው በዙሪያችሁ ለምሳሌ 50 ጓደኛ ካላችሁ 50 ጓደኛችሁን ግሩፕ ላይ አስገቧቸውና በዛ ግሩፑን ክሬት ታደርጉታላችሁ። ከዛ እያንዳንዱ ሰው ቢያንስ 50 ሰው አድ እንዳደርግላችሁ አድርጉ። ያ ማለት 50 ሰው አለ። እያንዳንዱ 50 ሰው ጨመሩላችሁ ማለት ወደ 300 ሰው አገኛችሁ ማለት ነው። እነዛ 300ዎች ደግሞ ሌላ ሰው ምን ያደርጋሉ ማለት ነው? አድ ማድረግ ይችላሉ ማለት ነው። ስለዚህ ግሩፓችሁን የቴሌግራም ግሩፓችሁ ከ1000 በላይ ሰው እንዲሆኑ ታደርጋላችሁ። እነዛ 1000 ሰዎች በየቀኑ የምለቁትን ቪዲዮ እናንተ የምለቁትን ቪዲዮ ገብተው እንዳይሏችሁ ታደርጋላችሁ። እነዛ ሰዎች ገብተው ቪዲዮአችሁን ሲያዩት ዋች አወራችሁ ይጨምራል ማለት ነው። በተጨማሪ ደግሞ እነዛ 1000 ምናምን ቴሌግራም ግሩፕ ያላቸው ሰዎች የእናንተን ቻናል ገብተው ሰብስክራይብ እንዳደርጉ ታደርጓቸዋላችሁ። ስለዚህ እነዛ ሰዎች ሰብስክራይብ ሲያደርጓችሁ ዩቲዩብ የሚፈልገው በ90 ቀን 500 ሰብስክራይበር እና 3000 ዋች አወር ነው። ወይም 90 ቀን ካለፈ 1000 ሰብስክራይበር እና 4000 ዋች አወር በ365 ቀን ወይም በአንድ አመት ይህን ሰክሰስፉል ማድረግ አለባችሁ ነው ዩቲዩብ። ይህን ሰክሰስፉል ካደረጋችሁ ገንዘብ መስራት ትጀምራላችሁ። አካውንታችሁን ሞኔታይዝ ማድረግ ትችላላችሁ ማለት ነው። ስለዚህ በቀላሉ ተከፋይ ትሆናላችሁ። ስለዚህ ግሩፕ ቴሌግራም ግሩፕ በጣም ወሳኝ ነው። እሱን መክፈት መቻል አለባችሁ። ቴሌግራም ግሩፕ ክፈቱ። ከዛ ልጆችን ቤተሰባችሁም ሊሆን ይችላል በዙሪያችሁ ያለውን ሰው አዳርጓቸው። እነዛ ሰዎች ደግሞ ሌሎች ሰዎችን አድ እንዳደርጉ ማድረግ ትችላላችሁ። ቴሌግራም ግሩፓችሁን ሲከፍቱ ግን ምን ማድረግ ነው? ቻናል ከሆነ ሰዎች ሰርች አድርገው ነው የሚያገኟችሁ፣ ወይም የሆነ ኢንቫይት ተደርገው ነው ሊመጡ የሚችሉት ቻናል ከሆነ። ቴሌግራም ግሩፓችሁ ግን ምንድነው የምከፍቱት ግሩፕ ሜሴጁን ወይም ይሄ ሜሴጅ ቦርዱን ሎክ ታደርጉታላችሁ፣ ትቆልፉታላችሁ። እናንተ አፕሎድ እንድታደርጉና የሆነ ሰው ሰዎችን ማስገባት እንዲችል ታደርጉታላችሁ ማለት ነው። ሰዎች እዛ ላይ ኮሜንት ማድረግ አይችሉም። ሰው ግን ኢንቫይት አድርገው መጋበዝና ጆይን ማድረግ ይችላሉ። ስለዚህ በዛ መልኩ ሶስተኛው መንገድ ምንድነው? ግሩፕ መክፈት። ቴሌግራም ግሩፕ ከፍቶ አባል አድርጎ እዛ ውስጥ መስራት የሚፈልጉ ሰዎች ካሉ ለምሳሌ 500 ሰው መስራት የሚፈልግ ካለ ከ500 አንድ ሰው ሲለቅ እየገባችሁ ቪዲዮን ታዩታላችሁ። ተያይዛችሁ አደጋችሁ ማለት ነው። በዚህ መንገድ 1000 ሰው ካለ 1000 እርስ በርስ ሰብስክራይብ መደራረግ ይችላል። እየገቡ ደግሞ ማየት ይችላሉ። ስለዚህ ሶስተኛው መንገድ ምንድነው ማለት ነው? ቴሌግራም ግሩፕ ክሬት ማድረግ። ላስታውሳችሁ የመጀመሪያው ምንድነው ብያችኋለሁ። ለመረጣችሁት ኒች በጣም በቂ የሆኑ ስትሮንግ የሆኑ ስክሪፕቶችን መጻፍ፣ ቢያንስ ከ4 እስከ 5 ስክሪፕቶችን መጻፍ መቻል አለባችሁ። እነዛን ስክሪፕቶች በደንብ ማጥናት፣ ካጠናችሁ በኋላ ቪዲዮ መስራት። ቪዲዮ ኳሊቲ ቢኖረው ይመረጣል። የድምጽ ጥራቱም እንደዚሁ ሰዎች ምክንያቱም ጥራት ያለው ቪዲዮ እና ጥራት ያለው የቮይስ ይፈልጋሉ አትራክት እንዳደርጋቸው ያ እንደዛ አድርጋችሁ መልቀቅ ነው። ሁለተኛው ፕሮሞሽን ብያችኋለሁ። በተለያዩ ፕላትፎርሞች ፕሮሞት ማድረግ ለምሳሌ እንደ ሰጀሽን ቲክቶክ፣ ቴሌግራም፣ ኢንስታግራም እና ፌስቡክ እነዚህ ላይ ቻናላችሁን ፕሮሞት ለማድረግ መሞከር። በደንብ ፕሮሞት ማድረግ መሞከር ብቻ ሳይሆን ፕሮሞት ማድረግ መቻል አለባችሁ። ሶስተኛ ምንድነው ያልኳችሁ? ቴሌግራም ግሩፕ መክፈት።
ቴሌግራም ግሩፕ ትከፍቱና ሰዎች እዛ ላይ እየገቡ ጆይን እያደረጉ እንዲሳተፉላችሁ ማድረግ ነው። ቴሌግራም ላይ እየገቡት እነዛ የቴሌግራም ግሩፕ አባላቶቻችሁ ቻናላችሁ ገብተው ሰብስክራይብ እንዳደርጉላችሁ ማድረግና ከዛም ቪዲዮአችሁን እንዳይውላችሁ ማድረግ ለእናንተ ትልቅ አድቫንቴጅ ይኖረዋል። ከዛ መካከልም ዩቲዩብ መጀመር የሚፈልግ ሰው ካለ እንዲጀምርና እናንተም እንድታዩለት ሰብስክራይብ እንድታደርጉለት አብሮ የማደግ ሲስተም ነው ማለት ነው። ይሄ ሶስተኛው መንገድ ነው። እሺ አራተኛው ቪዲዮአችሁን ወደ ዩቲዩብ ከመልቀቃችሁ በፊት ስኬጁል ማድረግ ነው። ይሄ የብዙ ዩቲዩበሮች ችግር ነው። ቪዲዮን እንድታደረጉ ሰሩ ጨረሱና ቀጥታ አፕሎድ ያደርጉታል። ያ ምንድነው ዩቲዩብ ራሱ የሰራችሁትን ቪዲዮ እንዲያጠናው ወይም ይሄ ኮንቴንቱን ለሚፈልጉ ሰዎች እንዲያደርስ ያደርጋቸዋል ማለት ነው። ስለዚህ ዩቲዩብ ደግሞ ምን አለ ቢያንስ የ24 ሰዓት ጊዜ ይፈልጋል። የሰራችሁትን ቪዲዮ አይቶ መርምሮ ይሄ ኤሊጂብል ነው አይደለም ብሎ መርምሮ ነው ወደ ሰዎች ሊበትንላችሁ የሚችለው። እናንተ ቀጥታ ለዩቲዩብ ሳትሰጡት አፕሎድ ያደረጋችሁት ማለት አንደኛ የሚፈለገው ሰው ላይ ላይደርስላችሁ ይችላል ያ ቪዲዮ። ስለዚህ ለዩቲዩብ ጊዜ ስጡት፣ ስኬጁል አድርጉና ለዩቲዩብ ስጡት። ቢያንስ ከ24 ሰዓት በኋላ ወይ ከ48 በኋላ ወይ ከ72 ሰዓት በኋላ እንድለቅላችሁ አጥንቶ ከዛ ካጠና በኋላ ራሱ ይሄ ቪዲዮ ይመለከታቸዋል ወደሚላቸው ሰዎች እንዲበትንላችሁ ማድረግ ነው። ይሄ በጣም ጥሩ ነው። በተለይ ላፕቶፕ የምትጠቀሙ ሰዎች ላፕቶፕ ላይ አፕሎድ ስታደርጉ ይመጡላችኋል። መጨረሻ ላይ ስኬጁል አለ። ሚኒመም የ24 ሰዓት ጊዜ ለዩቲዩብ ስጡት። ያ ማለት ቅዳሜ 8 ሰዓት የምትለቁት ከሆነ አርብ 8 ሰዓት ለዩቲዩብ ቀድማችሁ ስጡት ማለት ነው። ዩቲዩብ ስለዚህ ምንድነው ያጠናዋል፣ ቪዲዮ ኢሊጂብል ነው አይደለም ይለዋል። ከዛ በኋላ ለሚፈልጉ ሰዎች ራሱ ይበትንላችኋል። ይሄ ምን ያሳያል? በየጊዜው እንደዚህ ታደርጉ እናንተ ምን ያክል ኮንሲስተንሲ እንዳላችሁ ዩቲዩብ በራሱ ይረዳል ማለት ነው። ለስራችሁ ያለውን ኮሚትመንት ዩቲዩብ ራሱ ይረዳል። ስለዚህ ራሱ ይበትንላችኋል ማለት ነው። ስለዚህ አራተኛው መንገድ ምንድነው? ቪዲዮአችሁን ስትለቁ ስኬጁል ማድረግ። በቃ ስኬጁል አድርጉ ቪዲዮአችሁን ስትለቁ። ከዛ አሁንም ደግሞ የምነግራችሁ ይሄን ቪዲዮ በደንብ ተከታተሉት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሜንት ላይ ሐሳባችሁን ጻፉ። በተጨማሪም በጣም ለምትወዱ ጓደኛችሁ ወይም ለምትወዱ ቤተሰባችሁ ሼር አድርጉለት። ይሄ ቪዲዮ ድጋሚ ሊጠቅማችሁ ስለሚችል ዳውንሎድ አድርጉት። ወደ አምስተኛው እንሄዳለን። አራተኛው ምንድነው አልኳችሁ? ስኬጁል አድርጋችሁ ቪዲዮአችሁን መልቀቅ ነው። አምስተኛው ሊሆን የሚገባው ምንድነው? ቪዲዮአችሁ ቢያንስ አትሊስት ከተቻለ ረጅም ቪዲዮ ይሁን። ያ ማለት ከ40 ደቂቃ በላይ ቪዲዮአችሁን አድርጉት። አንደኛ ምን መሰላችሁ? 1000 ሰዎች ቢኖሩ ከ1000 ሰው 200 ሰዎች ያን ቪዲዮ ቢያዩላችሁ ዋች አወር በደንብ እንጨምርላችሁ ያደርጋል። ስለዚህ ቪዲዮአችሁን በቻላችሁት አቅም ሎንግ ቪዲዮ ለማድረግ ሞክሩ። ይህን ስላችሁ 40 ደቂቃ 1 ሰዓት 2 ሰዓት ሙሉ የማይረባ ትርኪ ምርኪ ወሬ አውሩ ወይም የሆነ የማይረባ ነገር ስሩ ማለት አይደለም። ልክ የመጀመሪያው እንደነገርኳችሁ የመጀመሪያው ስክሪፕት አዘጋጁ ብያችኋለሁ። ስለዚህ ያን ስክሪፕት ስታዘጋጁ መጀመሪያ ይሄን ነገር ማሰመቻት አለባችሁ። ጥርት ያለ ከ40 ደቂቃ በላይ የሚሆን ቪዲዮ መስራት መቻል አለባችሁ። ያ ቪዲዮ ዋች አወራችሁን ባንዴ ብድግ ያደርግላችኋል። 4000 ዋች አወር በቀላሉ የማግኘት እድል ይኖራችኋል። ሾርት ቪዲዮዎች ኦፍ ኮርስ ቻናላችሁን ፕሮሞት ያደርጋሉ፣ እንዲንቀሳቀስ ያደርግላችኋል። ግን ለዋች አወር ይሄን ያክል ቫልዩ የላቸውም ሾርት ቪዲዮዎች። ስለዚህ በቻላችሁት አቅም ቪዲዮአችሁን ከ40 ደቂቃ በላይ ለማድረግ ሞክሩ። የተሻለ ጥራት ሰዎች ቁጭ ብለው ላይት የሚችሉ እንደ ናሬሽን ሊሆን ይችላል፣ እንደ ኤዱኬሽን ሊሆን ይችላል። ብቻ ቪዲዮአችሁን የምትለቁት ቪዲዮ ጥርት ያለና ኳሊቲውን የጠበቀ ረዝም ቪዲዮ ይሁን። ይሄ በቀላሉ ከ10 በ15 ቀን ባልሞላው ጊዜ ውስጥ ዩቲዩባችሁ ሞኔታይዝ እንዲሆን ያደርግላችኋል። እነዚህን 5 መንገዶች በደንብ ተጠቀሟቸው። ይሄ ምንድነው ዩቲዩበሮች ብዙ ጊዜ የማይናገሩት ሚስጥር ነው። ዩቲዩበሮች ሰክሰስፉል ሊሆኑ ዩቲዩበሮች አይነግሯችሁም። ይሄ ለምን? እንድትለወጡም ስለማይፈልጉ ሊሆን ይችላል፣ ወይም አስከፍሉ ሊነግሯችሁ ይችላል፣ ወደ ቢዝነስ ሊቀይሩ ይችላል። እኔ ግን በነፃ ነው የምሰጣችሁ። ተጠቀሙበት። ከዛ በላይ እኔ የምላችሁ ምንድነው ኮንሲስታንሲ ማለት ስትሮንግ የሆነ ኒች ስትሮንግ የሆነ ስክሪፕት ጋር ሰርቶ ማቅረብ መቻል ማለት ነው። በድጋሚ ይሄን አካውንት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን ዳውንሎድ አድርጉት። ኮሜንት ላይ ሐሳባችሁን አስቀምጡ። አብራችሁ እንደግ ነው። እኔ አብረን እንደግ ነው የምለው። አብሮ ማደግ የሚፈልግ ካለ ዩቲዩብ መጀመር የሚፈልግ ካለ ከምን እንደሚጀምር ግራ የገባው እያንዳንዱ ሰው ካለ እኔም ማናገር ይችላል። ይኸው እዚህ ጋር ማስቀምጥላችሁ የቴሌግራም ዩዘር ኔም ነው። ይሄን ዩዘር ኔም ተጠቅማችሁ ቴሌግራም ላይ መታችሁ አውሩኝ። ከፈለጋችሁ ዩቲዩብ እንዴት መጀመር እንዳለባችሁ፣ ኒች ከየት መምረጥ እንዳለባችሁ፣ ስክሪፕት እንደማዘጋጀት እንዳለባችሁ፣
የሚከፍል የዩቲዩብ ቻናል እንዴት መክፈት እንዳለባቸው እያንዳንዱ ነገር በደንብ አስረዳችኋለሁ፣ በቅንነትና በፍላጎት ማለት ነው። አይ ማናገር ብዙም አልተመቸንም ካላችሁም እዚሁ ዩቲዩብ ቻናል ላይ የሰራው ቪዲዮ አለ። ከዚህ በፊት ዩቲዩብ እንዴት እንደምከፍቱ ሙሉ ስቴፕ አስቀምጬላችኋለሁ። ስክሪፕት እንዴት እንደምታዘጋጁ አስቀምጫችኋለሁ በድጋሚ። ከዛ ኒች እንኳን መምረጥ ያቃታችሁ ሰዎች እናንተ ያላችሁን ፕሮፌሽን ወይም ማድረግ የምትችሉትን ነገር ለፈለጋችሁት ኤአይ ሰጣችሁት እሱ 4-5 አማራጮችን የኒች ሐሳቦችን ያመጣላችኋል። ከዛ ላይ እንድትመርጣችሁ የራሳችሁን ኒች የራሳችሁን ብራንድ መገንባት እንደምትችሉ በስርዓት የሰራሁት ቪዲዮ አለ። ያን ተመልሳችሁ ማየት ትችላላችሁ። ቴሌግራም ግሩፕ ከፍቻለሁኝ። ዩዘር ኔም እዚህ ጋር እንደምታዩት እሱን ተጠቅማችሁም የኔ ግሩፕ አባል መሆን ትችላላችሁ። ተያይዘን ማደግ እንችላለን ለማለት ነው። እስካሁን ስለነበረን ቆይታ አመሰግናለሁ። በድጋሚ ይሄን ቪዲዮ ዳውንሎድ አድርጉት። መቼ እንደሚጠቅማችሁ አታውቁም። አመሰግናለሁ። ይመቻል።